በቅዱሱ መጽሐፍ ላይ ማንም በአሮጌ አቆማዳ አዲስ ወይን የሚጨምር የለም ይላል። ይህንን ጥቅስ ከስነ አእምሮ ሳይንስ አንጻር ብንመለከተው የሚነግረን በጣም ጥልቅ መሰረታዊ የሆነ መርህ አለ። እሱ ምንድነው? ዘ ፈርስት ስቴፕ ኦፍ ለርኒንግ ኢዝ ለርኒንግ ይባላል። የመማር የመጀመሪያው መርህ አለመማር ነው ይባላል። ይህም ምን ማለት ነው? ከአማርኛ ቋንቋ አንጻር ብንመለከተው መማር የሚለው ቃል አዲስ ነገር ማወቅ መላመድ ሲሆን፣ ነገር ግን አዲስ ነገር ለማወቅ የመጀመሪያው ስቴፕ የቀድሞውን እውቀት መሻር መተው ያስፈልጋል እንደማለት ነው። እዚህ ላይ በጣም የሚያስደንቀው ነገር የአማርኛ ቋንቋ ተመሳሳይ አንድን ቃል በመጠቀም ተቃራኒ ፍቺ ያላቸውን ትርጓሜ የሚሰጡ ቃላቶች አሉ። እዚህ ላይ መማር እንደ ምሳሌ ብንወስደው መማር የሚለው ቃል እንዳየነው አዲስ ነገር ማወቅ መላመድ ሲሆን፣ ግን ላላ አድርገን ስናነበው መማር የቀድሞውን መተው መሻር ተብሎ ይተረጎማል። ሁሌም ቢሆን የመማር የመጀመሪያው ስቴፕ የቀድሞውን እውቀት መሻር ያስፈልጋል ማለት ነው። ልክ በአሮጌ አቆማዳ አዲስ ወይን የሚጨምር የለም እንደተባለው የድሮ ኦልድ ሴት ኦልድ ሰልፍ ኦልድ ማንነት ይዘን አዲስ ህይወት፣ አዲስ ማንነት፣ አዲስ ተሞክሮ፣ የተሻለ አይነት ማይንድ ሴት መገንባት አንችልም። ሁሌም የተሻለ እውቀት ለማግኘት የቀድሞውን መሻር ይጠበቅብናል እንደማለት ነው። ሁሌም መማር የቀድሞውን መተው መሻር ይፈልጋል። ያም መማር ያስፈልገዋል እንደማለት ነው። ትምህርት ለብዙሃን ይሁን ዓላማችን። ከመሃይሞች ሰልፍ በፍጥነት ወጥቼ ተምሬ ላስተምር እርዱኝ ወገኖች። አንብብና መጻፍ